ዲሴምበር 13 2003 እንደ አውሮፓውያን አቆጣጠር አዳውር ኢራቅ 8 ሰዓት ፒኤም ሙሉ ጨለማ በታይግረስ ወንዝ ዙሪያ ያለውን የእርሻ መሬት አልብሶታል። የግዳጅ 121 ልዩ ኃይል በፍጹም ጸጥታ እየተንቀሳቀሰ ነው። ወታደሮቹ ተዳክመዋል። የመጀመሪያዎቹ 2 እርሻዎች ታስሰው ምንም አልተገኘም። ሳዳም አሁንም እንደ መንፈስ ተሰውሮባቸዋል። የልዩ ተልእኮ ኮማንደር ኮሎኔል ጄምስ ሃይኪ ሰዓቱን ተመለከተ። ጊዜ እየነጎደ ነው። ነገር ግን ምሽት አንድ ሚስጥራዊ መሳሪያ ይዘው እየተንቀሳቀሱ ነው። የረቀቀ ድሮን አልነበረም ወይም ደግሞ ሰላይ ሳተላይት። ነገር ግን የተጨነቀና በፍርሃት ውስጥ ያለ እስረኛ በታጠቀ መኪና ውስጥ ከኋላ ተቀምጧል። ወፍራሙ ሰው መሐመድ ኢብራሂም፣ የሳዳም ጠባቂዎች ሁሉ ኃላፊ። ወታደሮቹ ጎትተው አወጡት። ሰው ወደማይደርስበት አንድ ጭቃ ቦታ ይዟቸው ተራመደ። ቆመና ዙሪያ ገባውን ተመለከተ። ከዛም በጫማው ጫፍ መሬቱን ቆረቆረ። በፍጹም መደበቂያ የማይመስል መሬት፣ ቆሻሻ መጣያ የሚመስል ቦታ። ወታደሮቹ ቆሻሻውን አጸዱ። አንድ ሽፋን አገኙ፣ አስወገዱት። ጉድጓዱን ሲከፍቱት የበሰበሰ የአፈር ሽታ ሰነፈጣቸው። ወደ ታች የተቆፈረ ጉድጓድ ተመለከቱ። መሳሪያቸውን በተጠንቀቅ ደገኑ። ለመተኮስ ዝግጁ ነበሩ። ነገር ግን ከጉድጓድ ውስጥ ድምፅ ወጣ። 2 የቆሸሹና የሚንቀጠቀጡ እጆች ከጨለማ ውስጥ ብቅ አሉ። አንድ ባለረጅም ፂምና የሸበተ ጸጉር ያለው ሰው ወደ ላይ የተጎተተ ወጣ። ወታደሮቹ ደርቀው ቀሩ። ያዩት የተጎሳቆለ ፊት፣ ፖስተር ላይ ያዩትን የአምባገነን ፊት ግርማ ሞገስ የለውም። በእንግሊዘኛ እኔ ሳዳም ሁሴን ነኝ፣ የኢራቅ ፕሬዝዳንት፣ ለመደራደር ዝግጁ ነኝ ሲል ተደመጠ። ሳዳም ሁሴንን ያጋለጠው ሰው መሐመድ ኢብራሂም ነበር። ለዚህም $25 ሚሊዮን እና የቤተሰቦቹን ደህንነት ለመጠበቅ ቃል ተገብቶለት ነበር። ነገር ግን መሐመድ በዚህ ቃል ብቻ አልነበረም ሳዳምን የሸጠው። ከፍተኛ የሆነ ግርፋትና ስቃይ ደርሶበታል። ከዚህ በኋላ ነበረ ሳዳምን አሳልፎ ለመስጠት የተስማማው። ከሳምንት በፊት ወፍራሙ ሰው መሐመድ ሳዳም የተደበቀበት የእርሻ ቦታ ላይ ባለች አንዲት ኮሳሳ ቤት ከሳዳም ጋር ስብሰባ አድርጎ ነበር። የደህንነት ኃላፊ ቢሆንም ሙሉ ሚስጥሩን ግን አያውቅም ነበር። በስብሰባው መሃል ሳዳም ለተወሰነች ቅጽበት ይወጣል። መሐመድ ይህን እድል ተጠቅሞ ውስጥ የነበረውን ሶስተኛ ሰው አላን ድንገት ወታደሮቹ ቢመጡ አለቃ የት ነው የሚደበቀው ሲል ይጠይቀዋል። አላ በመሐመድ በመተማመን ገዳይ የሆነችውን ሚስጥር ተነፈሰ። ስለ መደበቂያ ጉድጓዱ አብራራለት። ቦታውንም አሳየው። ከዛ በኋላ ነበር መሐመድ በአሜሪካኖች እጅ የግርፋት ክፍል ውስጥ የተገኘው። ሳዳም በመጨረሻም ከአንድ ፒስትል ጋር ከጉድጓድ ውስጥ ተጎትቶ ወጣ። ለመደራደር ዝግጁ ነኝ ሲል ሙሉ በሙሉ ኃይሉን የተነጠቀ የተሸነፈ ስሜት ይነበብበት ነበር። ከኢራቅ በሳዳም የጭቆና አገዛዝ የወጣ ሰው ሳዳም ላይ ተደጋጋሚ ቡጢ ያሳረፈበት። ወታደሮቹ አስቆሙ። የባቢሎን አንበሳው ሳዳም ወደ ተራ ሽማግሌነት ተቀየረ። በመጨረሻም በምርመራ ከተረጋገጠ በኋላ ፓውል ክሬመር ማይኩን ጨበጠና ክብሯትና ክብሯት አግኝተነዋል ሲል አዳራሽ ውስጥ ያሉ ሰዎች በደስታ አጨበጨቡ። ዲሴምበር 30 2006 እንደ አውሮፓውያን አቆጣጠር ሳዳም የሞት ፍርዱን ተቀበለ። በመጨረሻም በስቅላት ተቀጣ። የሳዳም መሞትን ተከትሎም ትልቅ የእርስ በርስ ጦርነትና የአይኤስአይኤስ መመስረትን ጥሎ አልፏል። ለምን? ሐሳብ አስተያየታችሁን በኮሜንት ቻናሉንም ላይክ እና ፎሎ ሼር ያድርገው።